ወደ ተመልካቾች በሌላ አገላለጽ ተጋቢዎቹ በስምምነት ተፋጠው መጥተው ፍቺው እንዲጸድቅ ሲጠይቁ ፍቺውን ከማጽደቃቸው በፊት ጋብቻ በዘፈቀደ እንዳይፈርስና ጸንቶ እንዲቆይ ለማድረግ ፍርድ ቤቶች ሊያደርጓቸው የሚገቡ መርሃ ግብሮችን የተሻሻለው የቤተሰብ ሕጉ በአንቀጽ 78 እና 80 ላይ የደነገገ ሲሆን አንደኛ ተጋቢዎቹ የፍች ሐሳባቸውን እንዲለውጡ መጠየቅ፣ ሁለተኛ የማሰላሰያ ጊዜ እንደነገሩ ሁኔታ ከ3 ወር የማይበልጥ ጊዜ መስጠት፣ ሶስተኛው ፍቺው ትክክለኛ ፍላጎታቸው መሆኑንና በነፃ ፈቃዳቸው የተሰጡ መሆኑን ማረጋገጥና አራተኛው ስምምነቱን ከሕግና ሞራል ጋር የማይቃረን መሆኑን ማረጋገጥ ይኖርባቸዋል። በስምምነት የመፋታት ጉዳይ ሲነሳ የሚያስከትለው ውጤትም አብሮ መታየት ያለበት ሲሆን በጋብቻው የተወለዱ ልጆችን አስተዳደግን በተመለከተ፣ በጋብቻ ወቅት የተፈራ የጋራ ሀብትና ንብረትን በተመለከተ፣ ለትዳር ጥቅም ሲባል የተገባ ዕዳና አከፋፈልን በተመለከተ እና ተያያዥነት ያላቸው ጉዳዮችን እንዴት እንደሚሆኑ ሊገልጹ እንደሚገባ በቤተሰብ ሕጉ ላይ ተደንግጓል። ባልና ሚስቱ ስለፍቺው ውጤት ያደረጉት ስምምነት የልጆቻቸውን ደህንነትና ጥቅም በበቂ ሁኔታ የማያስጠብቅ ወይም የአንደኛውን ተጋቢ ጥቅም የሚጎዳ ሆኖ ካገኘው ፍርድ ቤቱ የፍቺውን ስምምነት ብቻ በማጽደቅ የፍቺውን ውጤት በተመለከተ ጉድለቶቹን እንዲያስተካክሉ ወይም ተገቢ መስሎ የታየውን ውሳኔ መስጠት እንደሚችል በተሻሻለው የቤተሰብ ሕጉ ላይ ተደንግጓል።